ሱዛን ስሚዝን ተዋወቋት። ሁለቱን ልጆቿን ያደረገች ሰው ነችና ቃሉን መጠቀም አልፈልግም። ይሄ ግን ገና ትልቁ አስገራሚ ነገር አይደለም ጋይስ። ትልቁ አስገራሚው ነገር ለምን እንዳደረገችው ነው። ምክንያቱም ልጆቹ በቀላሉ በመንገዷ ላይ እንቅፋት ሆነውባት ነበር። የምን እንቅፋት አትሉኝም? ነገሩ የሚያሳዝነው እዚህ ላይ ነው። ምን ማለት እንደሆነ ለማስረዳት ልንገራችሁ። መጀመሪያ ለፖሊስ የደወለችውን የስልክ ጥሪ መመልከት አለብን። እንደዚህ ብላ ነበር የደወለችው። መኪናዬን እየነዳሁ ነበርና አንድ ጥቁር ሰው አስቆመኝ። እናም ሁለቱን ልጆችን የያዘውን መኪናዬን ይነጥቆኝ ጠፋ ብላ ታመለክታለች፣ ለፖሊስ ማለት ነው። ፖሊሶች ወዲያውኑ እየበረሩ ወደ እርሷ መጡ። ምክንያቱም ነጭ ስለሆነች፣ ምናልባት ነጭ ስለሆነች ሊሆን ይችላል። በሁለት ሰከንድ ውስጥ ነበር የደረሱት። ምን ሆንሽ አሏት። እርሷም አዎ መኪናዬን የሆነ ሰው እየሰረቀኝ፣ ሰውየው ጥቁር ነበር፣ መልኩም እንደዚህ ነበር የሚመስለው አለች። እንደምታዩት ማለት ነው። ዜናው በአካባቢው ተሰማ፣ ትልቅ የሚዲያ መነጋገሪያም ሆነ። አሁን የሚቀጥሉት ምስሎች ላሳያችሁ። በጣም የሚገርም ነገር ላሳያችሁ። እዚህ ጋር የሱዛን ስሚዝን ፊት እና የባለቤቷን የዴቪድን ፊት በትኩረት እንድትመለከቱ ትፈልጋለሁ። ሱዛንና ዴቪድ ባለቤቷ መሆኑን አስታውሱ፣ እንዳትረሱ። ሁለቱ ወንዶች ልጆቻቸው እንዲመለሱላቸው ብዙ ቃለመጠይቆችን እያደረጉ ነው፣ ጋዜጠኞች እየመጡ ማለት ነው። በዚያ ሁሉ ጊዜ ፊቷን እዩ። ያልኩትን ታስታውሳላችሁ። ፖሊሶች ሁኔታዋን ሲከታተሉ እንዲህ አሉ። ዴቪድ በሐዘን ተሰብሯል። ሱዛን ግን ያን ያክል ምንም የተሰበረች አትመስልም። ምናልባት እኛ ተሳስተን ሊሆን ይችል ይሆን እያሉ ማሰብ ይጀምራሉ። እስኪ ሌላ ደግሞ ፎቶዋን እንይ። እዚህ ጋር ደግሞ የተሰበረች ትመስላለች አሉ። ነገር ግን ቃለ መጠይቅ ሲያደርግላቸው የነበረው የዜና ድርጅት እንዲህ ሲል ተናገረ። ኧረ እንዲያውም ከመጀመሪያችን በፊት ቃለ መጠይቁን እኮ እየሳቀችና እየቀለደች ለዴቪድ ኧረ ቴሌቪዥን ላይ ልንቀርብ እኮ ነው እያለች ስትናገር ነበር አለ። ዴቪድ ግን ለእርሷ ትኩረት አልሰጣትም ነበር። እርሱ ዝም ብሎ ቀጥ ብሎ ነበር የሚያየው። ፖሊሶችን እንዲህ አለች እያሉ እነርሱም አዎ እውነቱን እያጋለጥን ነው አሉ። ፖሊሶች ደግሞ ሱዛን እሺ ወደ ቢሮ እስቲ ግቢ፣ አንድ ጊዜ እናናግርሽ ይሏታል። ትንሽ ልናናግርሽ ምናምን ይሏታልና እሺ አለች። እርሷም ሱዛን ወደ ጣቢያውን ጠርቶት እስኪ አንድ ጊዜ እናናግርሽ ምናምን ፈልገንሽ ነበር ምናምን ይሏታል። እሺ አለች። በጥልቀት መረመሯት። ታሪኳን ያን ያክል አልወደዱትም። ጥቁር ሰው ነው ያደረገው የሚለው ታሪክ ለራሷ አመች አድርጋ ያዘጋጀችው ይመስላል። በተለይ ደግሞ ጥቁር ሰው ነው ያደረገው የሚለው ታሪክ ለራሷ አመች ሆኖ የተዘጋጀ ይመስላል። በተለይ ደግሞ ይሄ ሁሉ የሆነው ዘረኝነትን በተመለከተ መጥፎ ታሪክ ባላት በሳውዝ ካሮላይና ግዛት ላይ መሆኑ ደግሞ ይህ ሁኔታ በከተማ ውስጥ ከፍተኛ የዘር ውጥረት ፈጠረ። ፖሊስ ወደ ጥቁሮች ቤት እያንኳኳ ይፈትሽ ነበር። ከዚያም ዞር ብሎ ሲያይ እንዲህ አለ። በዚህ ከተማ ውስጥ የሚኖሩት ጥቁሮች እኮ ግን ትንሽ ናቸው። ጥቁሮች በዚያ ሁሉ ጊዜ ግልጽ ነው እያሉ ነበር። እና የፖሊሶቹ ጥርጣሬ በሱዛን ላይ ከፍተኛ ጫና ፈጠረባት። የዘር ውጥረቱ መናር እና ደግሞ የፖሊሶቹ ተደጋጋሚ ምርመራ በመጨረሻም ወጥታ እንድታምን አደረጋት። እኔ ነኝ ያደረኩት አለች። ነገሮች ግን ይበልጥ አስከፊ የሚሆኑት እዚህ ጋር ነው። እሺ እንዴት አደረግሽው አሏት። መኪናዋን ወደ ሐይቅ እንደነዳችው ተናገረች። ሁለቱ ወንዶች ልጆቿ መኪናው ውስጥ ነበሩ። እሷ ግን ዝም ብላ መኪናው ሲሰምጥ ትመለከት ነበር፣ ከሐይቁ ዳር ሆና ማለት ነው። አሁን ምን እያሰባችሁ እንደሆነ አውቃለሁ። በጣም አስከፊ ነው ምናምን እያላችሁ ሊሆን ይችላል። ግን ከዚህ የባሰ ነገር ደግሞ ልንገራችሁ። ምክንያቱም አቃቢ ሕጉ ሱዛንን ለመክሰስ ያለውን ቁጣ ለማነሳሳት መኪናው ለመስመጥ ምን ያክል ጊዜ እንደሚወስድ ሙከራ አደረገ። እና መኪናው ለመስመጥ በጣም ረጅም ጊዜ ይወስዳል። ይህም ማለት ሱዛን ልጆቿ መኪናው ውስጥ በድንጋጤ ሲፍጨረጨሩ እያየች ምንም ሳታደርግ ለረጅም ሰዓት ቆማ ስትመለከት ነበር። እነሱ ሲሰምጡ ማለት ነው ልጆቿ።
በነገራችን ላይ ልጆቹ የ3 ዓመትና የ14 ወር ህፃናት ናቸው። በጣም ህፃናት ናቸው። አሁን ግልጽ የሆነው ጥያቄ ለምን አደረገችው? በእርሷ አነጋገር ጥሩ እናት ለመሆን ብቁ እንዳልሆንኩ ተሰማኝ አለች። አሁን ተከላካይ ጠበቆቿ አእምሮዋ ጤነኛ አይደለም የሚል የመከላከያ ነጥብ ለመያዝ ሞክረው ነበር። አእምሮዋ ጤነኛ እንዳልሆነ አልክድም፣ ግን ጠበቃዋ በፈለገው መንገድ አይደለም። ጠበቃዋ የእንጀራ አባቷን ለምስክርነት ይጠራዋል። የእንጀራ አባቷ እንደዚህ አለ። ተመልከቱ እዚህ ጋር ሱዛን ስሚዝ እያደገች እያለ መደረግ የሌለባቸውን ነገሮች አድርጌያለሁ። ምናልባትም እኔ ወህኒ ቤት መግባት ነበረብኝ። እርሱም ታውቁታላችሁ እንደ ግንኙነት አይነት ነገር ነበረን ይላል። ኦ ማይ ጋድ። ያው ግንኙነት ስላችሁ ይደብራል። ያው በጣም የሚያስጠላ ነገር ነው። ተረድቷችኋል ምን ለማለት እንደፈለኩ። አክሎም ሱዛንን ከልቤ ይቅርታ መጠየቅ እፈልጋለሁ። ይህ ሁሉ ጥፋት የእኔ ነው አለ። ጠበቃው እንዴ የፈጣሪ አለ፣ ያ ግንኙነት ከሱዛን ጋር መቼ አቆመ አለው። እርሱም አቆመ እንዴ? ኧረ አሁንም ግንኙነት አለን ልጄ ብሎ መለሰለት። አዎ እርሷ ባለትዳር እያለችም ከሰውየው ጋር ነበረች። ዳኛው እንዲህ አለ፣ ቆይ ከባለቤቷ ጋር እያለች ከእንጀራ አባቷ ጋር ትገናኝ ነበር? ጠበቃውም አዎ፣ ደግሞም ከፍቅረኛዋ ከቶም ጋርም ትገናኝ ነበር አለው። ዳኛው ቆይ ፍቅረኛ ነበራት? ባለቤት ነበራት? ከእንጀራ አባቷ ጋርም ትገናኝ ነበር? ጠበቃው አሁንም አልሰማኸኝም? ደሞም ከፍቅረኛዋ አባት ጋርም ግንኙነት ነበራት። ስለዚህ ከባለቤቷ ከፍቅረኛዋ አባት ከእንጀራ አባቷ ጋር በአንድ ጊዜ ትገናኝ ነበር። የሁሉም ፍቅረኛ ነበረች ማለት ነው። ግን ፍቅረኛዋ ቶም ተለያት። ምክንያቱም ከራሱ አባት ጋር ግንኙነት እንዳላት ለእርሱ ነግራው ስለነበር ነው። የነገረችውም ባለቤቷ ዴቪድ ለፍቅረኛሽ ካልነገርሽው እኔ አጋልጥሻለሁ ስላላት ነበር። በዚያ ሁሉ ጊዜ ከእንጀራ አባቷ ጋርም ነበረች። ያንን አስታውሱ። የሱዛን ትልቁ ችግር ትኩረት መውደዷ ነበር። ካሜራዎች ሲበሩ ራሷን መቆጣጠር ያልቻለችው ለዚያ ነው። በተለይ የወንዶችን ትኩረት በጣም ትፈልግ ነበር። ለዚያ ነው ከነዚህ ሁሉ ወንዶች ጋር በአንድ ጊዜ የነበረችው። ታዲያ ይህ ልጆቿን ከመግደሏ ጋር ምን ያገናኘዋል? አቃቢ ሕጉ እንደዚህ አለ። የሚያስገርመው ምን እንደሆነ ታውቃላችሁ? አንድ ደብዳቤ ያገኘን። ደብዳቤውም ከሱዛን ፍቅረኛ ማለት ነው የተጻፈ ነው። ሱዛን ልጆች ስላሉሽ ከአንቺ ጋር መሆን አልፈልግም የሚል ደብዳቤ ነበር የጻፈላት። ነገር ግን እንደ ፖሊስ አባባል ቶም ምናልባት ለማንኛውም ከእርሷ ጋር መሆን አልፈለገም ነበር። ምክንያቱም ከራሷ አባት ጋርም ግንኙነት ስላላት ማለት ነው። እሺ ሱዛንን እዛው ፍርድ ቤት ላይ ጠየቃት። ሱዛን በዚህ ሁሉ ነገር ውስጥ ትልቁ ጸጸትሽ ምንድነው አላት። ለቶም ከአባቱ ጋር ግንኙነት እንዳለኝ መንገሬ ይጸጽተኛል አለችው። ስለ ልጆቹ ምንም አላነሳችም። ያለችው ስለ አባቱ ጉዳይ ለቶም መንገሬ ይጸጽተኛል ነው። ስለዚህ አቃቢ ሕጉ እንደዚህ አለ። እንግዲህ ምክንያቱ ይኸውላችሁ፣ ከቶም ጋር መሆን በጣም ስለፈለገች በዚያ ግንኙነት መካከል ደግሞ የቆመውን ማንኛውም ነገር ማስወገድ ትፈልጋለች፣ እሱ ጋር ለመሆን ማለት ነው። በእርሷ አእምሮ አንደኛው እንቅፋት ልጆቿ ነበሩ። በደብዳቤው ላይ እያነበበችውን አስታውሱ። እንዲያውም በመኪናው ውስጥ ከዴቪድ ጋር ከልጆቿ ጋር የነበራትን ፎቶዎችና አልበሞችን አገኘን። ይህም የቀድሞ ሕይወቴን ትቸዋለሁ እንደማለት ነው። የቀድሞ ሕይወቷ ደግሞ በአሳዛኝ ሁኔታ ሁለቱን ልጆቿን ይጨምራል። ዳኞች ጥፋተኛ ናት አሉ። እንግዲህ ነገሩ ግልጽ ነበር። ዳኞች በሞት ቅጣትና በዕድሜ ልክ እስራት መካከል መምረጥ ነበረባቸው። ዳኞች በዕድሜ ልክ እስራት እንድትቀጣ ወሰኑ። ይህም ብዙ ሰዎችን አሳዝኗል። ዳኞቹ እንዳሉት ዕድሜ ልክ የመረጡበት ምክንያት ስላደረገችው ነገር ለዘላለም እንድታስብ ስለፈለግን ነው አሉ። ነገር ግን አንዳንድ ጊዜ ዕድሜ ልክ ማለት ዕድሜ ልክ ላይሆን ይችላል። ከ2 ዓመት በፊት በ2024 ሱዛን ለአመክሮ ብቁ ሆና ነበር። ይህም ማለት ከወህኒ ልትወጣ ትችላለች ማለት ነው። ይሁን እንጂ በወህኒ ቤት ውስጥ ባላት ጸባይ ምክንያት አመክሮውን ተከለከለች። ከአንዱ ጠባቂ ጋር ግንኙነት ፈጥራ ነበር። ደግሞ መጠቀም የሌለባትን ቁሳቁሶች ትጠቀም ነበር። ስለዚህ ወህኒ ቤት ውስጥ መሆን ካልቻልሽ ከወህኒ ውጭ ትሆኛለሽ ብለን እንዴት እናምናለን አሏት።
በዛም ምክንያት ተከለከለች። ከዚያም በተጨማሪ የሁለት ልጆች አባት ዴቪድ ቀርቦ በጣም ልብ የሚነካ ምስክርነት ሰጠ። እንዲህም አለ፣ ተመልከቱ፣ እርሷ ሁለቱን ልጆችን ገድላለች። እስካሁን ወህኒ የቆየችውም 30 ዓመት ነው። ለእያንዳንዱ ልጅ 15 ዓመት በቂ አይደለም፣ እድሜ ልኳን እዚያው መቆየት አለባት ብሎ ተናገረ። አሁን በየ2 ዓመቱ ለአመክሮ መጠየቅ ትችላለች፣ ግን የተወሰነ ጊዜ የምታገኝ አይመስልም በዚህ ጸባዩ። እና ታሪኩ በጣም ስለገረመኝ ነው። ቻናሉ ከተመቻችሁ እና ቪዲዮውም ከተመቻችሁ ላይክ ማድረግ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ ጋይስ፣ ቻው።